ፍቅር ተነሽ ሁለተኛ ልጅ መውለድ አለብን። ቶሎ በይ። ቆይ እርግጠኛ ነህ? አዎ። እሺ ሁለተኛ ልጅ መድገም ከፈለክ አንደኛ ፕሬግናንሲ አናውንስመንት የምናደርግበትን ፕሮግራም የምናዘጋጅበትን 100 ሺህ፣ ሁለተኛ የልጃችንን ጾታ የምናውቅበትን ጀንደር ሪቪል ፕሮግራም የምናዘጋጅበትን 150 ሺህ ብር አዘጋጅ። ሶስተኛ ከጥቂት ወራቶች በኋላ ያው እንደ ባህላችን ገአት ፕሮግራም ማዘጋጀት ስላለብኝ ለገአት ፕሮግራም ቢያንስ 250 ሺህ ብር አዘጋጅ። አራተኛ ለወልድ አካባቢ መነሳት ያለብኝን የማተርኒቲ ፎቶሹት ማደርግበትን ደግሞ ቢያንስ 200 ሺህ ብር አዘጋጅ። አምስተኛ ደግሞ ያው ከወር በኋላ ልጁ መወለዱ አይቀርም ማለት ሴት ከሆነች በፒንክ ፊኛ፣ ወንድ ከሆነ በሰማያዊ ፊኛ ቤቱን በሚያምር ዲኮር አሸብርቀ ልጁ የምትቀበልበት ፕሮግራም ቢያንስ 250 ሺህ ብር። ስድስተኛ ደግሞ ያው ቪዲዮ መያዛችን አይቀርም አይደል? የሚያምር መኪና ገዝተ ሪቫን ከፊቷ አስረ የመኪና ቁልፍ ደግሞ ለኔ ለመሸለም አዘጋጅ። ምክንያቱም ልጅ የሚያክል ስጦታ ነው የምሰጥ። ጭራሽ የብርሽ ነው እንዴ? አዎ። ቆይ አልጨረስኩም። ልጁ ተወልዶ 1 ዓመት ከሞላው በኋላ ያው በየአመቱ ልደቱን ማክበራችን አይቀርማ። ከዛ በፊት ግን 1 ዓመት እስኪሞላው ድረስ የአራስ ቤት ፎቶ እየሄድኩኝ ፎቶ አስነሳዋለሁ። ስለዚህ ቢያንስ በየወሩ 100 ሺህ ተዘጋጅታለን። ሰባተኛ ደግሞ ያው እዚህ በቃሽ። ምን ነው? ኧረ በቃ ሀሳቤን ቀይሬያለሁ።